ባልሽን ማሸነፍ ትችያለሽ በሚል ሐሳብ ላይ ተመርኩዤ በሰራሁት ቪዲዮ ላይ ወይንም ቭሎግ በጣም ብዙ ተቃውሞን አቅርባችኋል። በዚህ ዘመን በትዳር መቆየት በጣም ከባድ እንደሆነና እንደማይቻል ትዳርን መፍታት አማራጭ መንገድ እንደ አንድ መንገድ ማለት ነው አስቀምጣችሁልኛልና ከማንም የህይወት ተመክሮ ተነስተን ትዳርን መፍታት ወይንም ደግሞ አለመፍታት ጥሩ ነው ወይንም መጥፎ ነው ማለት አንችልም። ትክክለኛውን መልስ የምናገኘው ትዳርን ከመሰረተው ከፈጠረው ከእግዚአብሔር ብቻ ነው። እሱም በቃሉ ውስጥ ማለትም በመጽሐፍ ቅዱስ ውስጥ ነው የምናገኘው መልሱን። እግዚአብሔርን የተከተለች የምትፈራና በእግዚአብሔር ጥበብ ላይ የተደገፈች የቆመች ሴት ሁል ጊዜ አሸናፊ ነች። ናባል ሰነፍ ነው፣ አቢጊያ ጥበበኛ ሴት ናት። አቢጊያ የናባል ሚስት ነበረች። አቢጊያ ለናባል የተገባች ሴት አልነበረችም። ለምን አገባችው አላውቅም፣ ነገር ግን አልፈታችውም። እግዚአብሔር ለአቢጊያ የሚገባትን አድርጎላታል። ሳራ፣ ሊያ፣ ሩት በመጽሐፍ ቅዱስ ከተጠቀሱ ብልሃተኛና በእግዚአብሔር ጥበብና ማስተዋል ላይ የተደገፉ ምሳሌ ሊሆኑ የሚገቡ ሴቶች ናቸው። በጣም ከብዙ ሴቶች መካከል ጥቂቶቹ ማለት ነው። እህቴ ትዳርሽን ለመፍታትና በባልሽ ከደረሰብሽ በደል የተነሳ በባልሽ ላይ ከምትጸልይ ይልቅ ባልሽን ትዳርሽን ለመፈወስ ጸልይ። እሳት የሆነብሽን ፈተናና መከራ ጋዝ አትጨምሪበት። አንቺንም ቤትሽንም ወርቅ አድርጎ አንጥሮ የሚያወጣውን ፈጣሪ እግዚአብሔርን አንጥረኛውን ተደገፊ። ትዳርሽን አትፍቺ፣ ትዳርሽን ፈውሽው። በጌታ በኢየሱስ ክርስቶስም ይሄ ላንቺ ይሁንልሽ። ወዳችኋለሁ። ተባረኩልኝ ባይ